እሺ ጋይስ ዛሬ ከማን ጋር ነው የመሰራችሁ? ሃሎ 10 ጥያቄዎቻችሁን አዘጋጁ። ከዚህ ይሸተኛል ወይ ጥያቄው ብዛት። እሺ ወዘሪት ሄድላን የህይወት መርህሽ ምንድነው? ብዙ ነው። ዋነኛው ባንተ ላይ እንዲደረግብህ ማትፈልገውን በሌሎች አታድርግ እና ደግሞ ሁሉ ጊዜ ቢታንክፉ ለሁሉም ነገር አመስጋኝ ባንተ እንዲደረግብህ ማትፈልገውን በሌላ አታድርግና አመስጋኝ ለምንም ነው ያበደ ማለት ወዘሪት ሄልዳና ጸጉርሽ ራስ የግሌ ነው ገዝቼው ደረሰኝ አለኝ ከላንቺ ሂማን ሄር ነው ባይታው ግዙ ወዘሪት ሄልዳና ጸጉርሽ ራስ የግሌ ነው ገዝቼው ደረሰኝ አለኝ ከላንቺ ሂማን ሄር ነው ባይታው ግዙ ሄልዳና ህዝቡስ ሊበላሽ ነው የሚደርሰው። በጣም ያንገበገበው ጥያቄ አለ ህዝቡ ምንድነው? አባዬ ትዳ አራራሪንጂ አባ ማን ነው ሲጀመር? ደህና ነው እግዚአብሔር ይመስገን። ምንድነው የሚወራው? የሚወራውማ ተለያይተዋል በሚባለው እውነት ነው። አብራችሁ አይደላችሁ። ታይም ዊል ቴል ጊዜ ይናገር። እኔ እነግራችኋለሁ። እሺ ፎሎ ካረጋችሁኝ ነው ግን የምነግራችሁ። ፎሎ እያረጋችሁ እሺ። ይሄ በቃ ነገርኛ ጥያቄ ነው። ሁለቱም ይለይብኛል ብለሻል። የትኛው ይበልጥ ይለይብሻል? ከምንና ከምን? አይ ቲንክ ከዚህ በፊት የነበረው ሪሌሽንሺፕ እና ይሄኛው ይለይብኛል ብያለሁ። ይለይብኛል ይሄኛው ላይ አውቃለሁ። ይሄኛው ላይ ኢንተርቪው ላይ ያው አብራችሁ ይቀርባችሁ። አዎ እኔ ስለ መልካምነታቸው እኮ አለታትኩ ማለት በቃ አብሬው መሆኑ ሰው ሲጀምር ጥሩ ሰው ነው ብለህ ነው አብረን ሰው። ስለዚህ ሁለቱም ይለያሉ ግን አብረን አይደለም እንደው ወይዘሪት ሄልዳና እኛን ለመምከር ምን አነሳሳሽ? እንደኔ እንዳትሆን እኔ ከተጎዳሁበት ምናምን አንፃር ነው ወጥቼ የምናገረው እና ሰው የኔ ስህተት እንዲደግም አልፈልግም። ብዙ ሰው ፐርፌክት ሆኜ ምናምን ፒክሚኒሽ ምናምን ይሉኛል ባይላል። አዎ እሱን ነገር ክሊር እንድታረግ ይፈልግ ያ ዩ አር ፒክሚሻ ምናምን በጣም ፐርፌክት ሆንኩኝ ምናምን ይመስላችኋል። ግን ሰው ከስህተቱ ነው ሰውን የሚመክረው። እኔ ተጎዳሁት እኔ የመታኝ እንቅፋት ምናምን እንዳይመታችሁ ነው የምነግራችሁ እንጂ ፒክሚ ሆነሽ አይደለም ነው እናት ፒክሚ ግን አሁን አንቺ የምትያትን አይነት ሴት ነሽ ብለሽ ታስባለሽ ነው ወይስ ወደዛ ነው መሄድ የምትፈልጊው? ሁሉንም ማለት ይከብደኛል እንዳልኩ ካጠፋው ጥፋትም አንፃር ምናምን ስለሆነ የምነግራቸው እናት ፐርፌክት እና እኔም ራሴ ማድረግ የምፈልገውን ነገር ነው አንዳንዴ የምነግራቸው መሆን አለብኝ ብዬ ማስበው። እሺ ሌላ አንድ ጥያቄ ይኖረኛል በዚሁ ይቀጥላል። እሺ ፍቅር ሲኖሩት ነው ሲያወሩት የሚቀለው? ሲያወሩት ነው የሚቀለው። ሲኖር በጣም ከባድ ነው። ግን ደግሞ የምታወራው ሲኖርበት ግን ደግሞ ችግሩ ምንድነው መሰለሽ? ብዙ ጊዜ ስለ ፍቅር በጣም ጥሩ የሚያወራ ሰው ላይ ኔጌቲቭ ነገር ሲገኝ ይገናል። ያ አይደል? ያ አይደል? እውነት ነው። ስለዚህ ሲኖር ከባድ ነው። አክቹአሊ ሁሉም ነገር ፍቅር ብቻ ሳይሆን ሁሉም ነገር ሲኖር ከባድ ነው። ሄልዳና አይ ቲንክ ቅድም መጠየቅ የፈለኩት ጥያቄ ነው። ሄልዳና የምር ሶሻል ሚዲያ ላይ በጣም በምክር ትታወቂ ነበር፣ በተለይ ሴቶች ግን እየኖርሽበት ነው። በተለይ ከሚሎስ ጋር መለየቱ ነገሩ አያጋጭም ወይ? ያጋጫል? ኦኬ እሺ ለመሰረክ ሪሌሽንሺፕ ላይ መታያ ሪሌሽንሺፕ ይጠናናል ምናምን ከዛ ከሆነ ይሆናል ካልሆነ መቆም ይችላል። ትዳር አይደለም ሶን ያምናት ፐርፌክት። አዎ ከዛ አይ ቲንክ ሃዝበንድ ማቴሪያል እና ዋይፍ ማቴሪያል የሚባለው ኮንሰፕት በጣም በቃ ትክክለኛ እንደሆነ አድርገው እንዲያስቡ የሚያደርግ ይመስላል። አይመስልሽም?
አይ ቲንክ ሁለታችሁም ያላችሁ ስታተስ ይመስለኛል ሰዎች አትለያዩም ወይም ደግሞ በቃ እነሱማ አብረው ግዴታ መቀጠል አለባቸው ብለው እንዲደመድሙ ያደረገው የሁለታችሁም ፐርሰናሊቲ ለየብቻ ያላችሁ ፐርሰናሊቲ አለ። አብራችሁ መሆን ትችላላችሁ፣ አትችሉ ደግሞ ኮምፓቲቢሊቲ ደግሞ ይለያያል አይደል? ሰው የሚያውቅህ ይሄ ከፍቅር አንፃር አይደለም። አንተ የምታውቀኝ ለምሳሌ ወይ ሌላም ሰው የሚያውቀኝ ይሄ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው ምናምን፣ ግን ደግሞ ልክ ፍቅር ላይ ስትመጣ የሆነ የማያስማማ ነገር አብሮ እንድትኖር የማያደርግ ነገር ሊኖር ይችላል። ስለዚህ ሪሌሽንሺፕ ትዳር አይደለም፣ አብሮ ተጠናንቶ የሚገባበት ነው አይደል? ስለዚህ ዛሬ የማትስማሙ ከሆነ በጊዜ ሪሌሽንሺፕ ላይ ሼም ተይዞ ምናምን ትዳር ውስጥ አይገባም። እሺ አሁን እኔ ሶሻል ሚዲያ ላይ እንደዚህ ብለው ሼም ይዞኝ ብገባበት ትዳሬን ልፈታ ነው። ስለዚህ ደስተኛ ነውሽበት ትዳር ቀድማችሁ ብታቆሙት። ስለዚህ በሼም ማንንም ሰው ትዳር ውስጥ ማትክተቱም አታስወጡ፣ ታርፋላችሁ እያለቻችሁ። ምን አይነት ወንድ ነው የሚመችሽ? ባልናገር ለምን እንዴ? ነገር ይበረታልኛል ነው የምፈልገው አይነት ወንድ ነው። የሆነ ሰው ቢመጣስ መስሎ አይ እኔ የምወደው በቃ ይቅር እንዴ ለብሮ ነው የሚታይ እኔ የምወደው ያገላመጥኩ ነው እንዴ? አይ ይቅር የሚባል ነገር የለም። በቃ እንደዛ አይነት ወንድ ደስ ይለኛል። ሰራተኛ የሆነ ምናምን ሌላውን ልክ ሳገባ ነገር ነው። እሱማ ምንም ጥያቄ የለውም አይወዳደርም ከእኔ። እሺ ወይዘሪት ኤልዳና የፋቨራይት ቲክቶክ በጣም ብዙ ናቸው። አንድ ምረጭ፣ አንድ ወንድ አንድ ሴት ምረጭ። በስመ አብ በጣም ብዙ ናቸው። ከሴቶች ህሊና እያለ በጣም ነው መወዳት፣ ስትሮንግ መሆኗን ምናምን በቃ በጣም ነው መወዳት። እሺ ከወንዶች መልክተኛ ሃይ ስነ እንዴት ነህ? በጣም ነው ግን ብዙ ናቸው። እሺ እንዳታጣ ስነ እኔ ኮንታክት ለመስጠት ምናምን ዝግጁ ነኝ። ኢየሱስ ሲጀመር ቆፍጣናና መልካም ሰው እንደምትወድ ነግራናለች። እኔ ዝም ብዬ ሐሳብ ጣል ላድርግ ብዬ ሃትሪክ እንጠብቆይ ምን ማለት ነው ሃትሪክ? አይ ቲንክ ሁለት ጊዜ ቲክቶክ ላይ በሪሌሽንሺፕ ወጥተሻል። ሶስተኛ እንጠብቆይ፣ ሶስተኛ አባ እንጠብቆይ አንተ ነው ያሉት እና ምንም አላራ አጠብቁ የለም። እሺ you think በዚህ ይሄ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለው? አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ላይ መውጣት የለበትም ብለሽ ታምኛለሽ? አዎ የለበት አይደል? የለበት። ለምሳሌ እኔ ፍቅር ላይ ምናምን ሰራው ያው ማወራው ምናምን ማለት ነው። እንደዛ ስለሆነ ነው በጣም የተጋነነው እና ሰው ኤክስፔክት ያደርጋል ምን አይነት ሰው ነው ምናምን ብለው። ከዚህ በኋላ ግን አታዩት በድብቅ ሰርግ ቴንክ ዩ ቪዲዮ ብቻ ነው የምታረገው ሰርጌ ላይ ጀርባው። እሺ ኤልዳና አሁንም ሞቲቬት ማድረግ እቅድ አለሽ ወይ እኛን ይላል። ሞቲቬት የማድረግ ሳይሆን ብሬክአፕ ላይ ያሉ ሴቶች ምናምን እገዛ የሚፈልጉ ሴቶች ምናምን ካሉ ኢንቦክስ ላይ ለማውራት ፍቃደኛ ለመመካከር። አዎ በግል ከሆነ ግን እንደዚህ ፖድካስት ዩቲዩብ ምናምን ላይ ግን በጣም ጥሩ። ስለዚህ ምክርም ሀሳብ ምናምን የምትፈልጉ ሰዎች ኢንቦክስ አውሩ እንጂ ከዚህ በኋላ በፍቅርና በምናምን ዙሪያ አደባባይ ላይ ምክር ሆነ ሀሳብ አስተያየት አትሰጥም። ማንኛውም ሰው ግን ሀሳብ አስተያየቱና የሚያምንበትን ነገር የመስጠት መብት አለው። አይደል? 100% እና ይመቻችሁ። እሺ ወይዘሪት ኤልዳና አሁን ያለሽበት የፍቅር ሁኔታ ወይም የፍቅር ህይወት እንዴት ነው? አሁን ምን ላይ ናት ኤልዳና? ከስራዋ ጋር ወዳጅነት
ጊዜው እየወሰደች ነው አይደል? ቅድም እኮ ተናግሬያለሁ። ድገም። ከዚህ በኋላ ስለሌላ ምንም የምታውቁት ነገር አይኖርም ነው ሐሳቧ። ምንድነው መሰላችሁ? እናንተን ልጥቀም ብዬ በመከርኳችሁ ነዝንዛችሁ ህይወቴን አመሰቃቀላችሁ። ባጎረስኩ እጄን ተነከስኩ። ስለዚህ ምን እሷ ምን አሰቃያት? ህይወቷን አትኖር እኮ አይደል? አዎ እኔም ልሆን እችላለሁ አይታወቅም። እሺ ቆንጆ ባላረገው የምትይው ነገር ወይም ደግሞ አድርገሽው የጸጸተሽ ነገር? ሶሻል ሚዲያ ላይ የራሴን ነገር ማውጣት በጣም ይጸጽተኛል። ወደፊትም አላረገውም። ፕራይቬት የሆነ ነገር ማሳየቴ እኔ ባይዜ እንደውም ከዚህ ጋር እያይዤ ልጠይቅሽ የሆነ ጊዜ ላይ ያልሽው ሐሳብ አለ ቺት ቢያደርግብኝ የሚቀርለዋለሁ የሚለው ሐሳብ ማለት እሱን ነገር ክሊር ታደርጊዋለሽ ወይስ ባላልኩት ብለሽ ታስቢያለሽ? አይ ኖ አይ ዲድ የሆነ ፖድካስት ላይ ራሱ የራሳችን ፖድካስት ላይ አጋርቻለሁ። እንደዛ አልነበረም መልእክቱ ተቆርጦ ስለወጣ ነው እንጂ እንደዛ አልነበረም። መልእክቱ ምን ነበር? አይረዝምባችሁ? ችግር አይ ቲንክ ይሄን ለመስማት ዝግጁ ናቸው። እሺ ጥያቄ የነበረው ቺት ቢያደርግብሽም ይቅርታ ይዋለሽ ወይ ስለ ኤክሴ ተነስቶ ነው ነገሩ ማለት ነው። ከዛ ኦፍ ኮርስ እለዋለሁ ይቅርታ ኦፍ ኮርስ አደርጋለሁ። እና ደግሞ በጣም ብዙ ሰዎች አውቃለሁ እንደዚህ አይነት ነገር ሀፕን አድርጎባቸው ይቅር ብለው አብረው ይቀጥላሉ። እና ልቡ ካላችሁ ይቅርታ የማድረግ የመቀጠል ያኛውም ሰው ተጸጽቶ መቶ ምናምን ከሆነ እሺ። ግን ፐርሰናል ጥያቄ አንቺስ ምናምን ሲሆን ኦፍ ኮርስ እኔ ይቅርታ አደርግለታለሁ። አብሮ መቀጠሉ ግን ሲመጣ አላረኩትም። ገባክ? ያኔም አላረኩትም ከዚህ በኋላም አላረገውም። ግን የይቅርታ ጉዳይ ከሆነ ግን ኦፍ ኮርስ ዋይ ናት ሶ ይቅርታ አረግለታለሁ ማለት አብረን እንሆናለን ማለት አይደለም። አይ ነው ይቅርታ አረግለታለሁ ከዛ ሰው ጋር ሰላማዊ ነገር ለመፍጠርን ሰላም ለመሆን አይምሮ እንዲያርፍ ምናምን ኦፍ ኮርስ ይቅርታ አረግለታለሁ። ሶ ብቻ አይነን ላፈር መቼም አይነን ላፈርና አንባባልም ነው ያ አንባባል በጣም ማለት ይቀጥላል። ለምን ነገር አዝዬ ይኖራል ነው ይቅርታ አረግለታለሁ ግን አብሮ አልቀጥል። እኔም አውቃለሁ ባይዘይ ቺት አድርጎ በጣም የሚጸጸቱ ሰዎች አውቃለሁ። ኤኒዌይስ በጣም ነው የማመሰግነው። ስለዚህ ግን አደባባይ ላይ ስቶሪ የፐርሰናል ላይፍ ስቶሪ ማውጣት ባላረገው ብለሽ በጣም የሚጸጽተኛል። ከዚህ በኋላ አላደርገውም። በጣም ነው የማመሰግነው። ለኔ ብለሽ ነው ይሄንን የሚያረጋግጥሽ አይደል? እሺ ያው ምን ይደረግ። በህይወቴ ተምሬያለሁ የምትይው አጋጣሚ ነው ወይ ደግሞ ትልቁ የተማርሽው በህይወትሽ ምንድን ነው? ዛሬ ያለኝ ብለህ የምትኮራበት ነገር ነገ ላይ ነው ሊሆን ይችላል። ሶ በጣም አትኩራራበት ባለህ ነገር። ነገ ልታጣው ትችላለህ። ሶ ቢ ሃምብል ሁሌ ትሁት መሆን አመስጋኝ መሆን ላለቅ ነገር ኤኒ ታይም ልታጣው ስለምትችል ኢቭን ጤናህንም ቢሆን። በጣም መልካም ስለነበረን ጊዜ አመሰግናለሁ። ቴንክ ዩ ለጥያቄዎቻችሁ ግልጽ ነው ብዬ አስባለሁ። ባይ ባይ።